ፍቅርና የትምህርት ውጤት በአንድ ክፍል ውስጥ አብሮ ሊኖሩ ይችላሉን? ወይስ አንዱ የሌላኛው ገዳይ ነው? ዛሬ የምናየው ታሪክ በሁለተኛ ደረጃ ትምህርት ቤት ውስጥ በተቀጣጠለ ጥልቅ ፍቅር ምክንያት የሁለት ተማሪዎችን ብሩህ ተስፋ እንዴት እንዳጨለመና በስተመጨረሻም በለቅሶና በጸጸት እንደተቋጨ የሚያሳይ እውነተኛ ታሪክ ነው። ይህ ታሪክ ገና ተማሪዎች ነን ብለው ራሳቸውን መቆጣጠር ላልቻሉ ወጣቶች ትልቅ ማስጠንቀቂያ ነው። ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬ ደግሞ ይዘንላችሁ የመጣነው እጅግ በጣም አስተማሪ የሆነና ትልቁም ነገር ተወስዱበታላችሁ ብለን ያሰብነውን የትምህርት ቤት ፍቅር ነው። ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በማብራት እስከ መጨረሻው ተከታተሉ። ታሪኩ የሚጀምረው በአንድ ታዋቂ የመንግስት ትምህርት ቤት ውስጥ ነው። ናሆምና ዮርዳኖስ 11ኛ ክፍል ተማሪዎች ነበሩ። ናሆም በሂሳብ ትምህርት ጎበዝና በጸባዩ የተመሰገነ ሲሆን ዮርዳኖስ ደግሞ በውበቷና በትጋቷ የምትታወቅ ነበረች። ሁለቱም በቤተሰቦቻቸው ዘንድ ትልቅ ተስፋ የተጣለባቸው ልጆች ነበሩ። የተቀራረቡት በጋራ ጥናት ሰበብ ነበር። ሆኖም ያ የጥናት ጊዜ ቀስ በቀስ ወደ ስልክ ወሬ ከዚያም ወደ ስሜታዊ ትስስር ተቀየረ። እንረዳዳለን የሚለው ሰበብ ያለ አንቺ መኖር አልችልም ወደሚል የህፃንነት የፍቅር ቃላት ተሸጋገረ። በትምህርት ሰዓት ስለ ትምህርቱ ሳይሆን ስለሚቀጥለው ቀጠሮ ማሰብ ጀመሩ። ናሆም ለዮርዳኖስ የሚጽፋቸው ደብዳቤዎች ደብተሮቹን ሞሉት። ዮርዳኖስም ስለ ትምህርት ቤቷ ውጤት መጨነቅ አቆመች። ምሽት ላይ በስልክ የሚያሳልፉት ረጅም ሰዓታት እንቅልፍ ነሳቸው። ጠዋት ትምህርት ቤት ሲመጡ ደካሞችና ትኩረታቸው የተበተነ ሆኑ። መምህራኖቻቸው ውጤታቸው እየቀነሰ መምጣቱን ሲነግሯቸው እነሱ ግን በዓለማቸው ሰጥመው ነበር። በፍቅራቸው የተነሳ ራሳቸውን ነፃ የወጡ ትልቅ ሰዎች አድርገው መቁጠር ጀመሩ። የ12ኛ ክፍል ብሔራዊ ፈተና ደረሰ። ናሆምና ዮርዳኖስ ለፈተናው ከመዘጋጀት ይልቅ ተመሳሳይ ዩኒቨርሲቲ በደረሰን እያሉ ይመኙ ነበር። ሆኖም እውነታው ጨካኝ ነበር። ፈተናው ተጠናቆ ውጤት ሲመጣ ግን መላው ቤተሰቦቻቸው በደስታ ሲጠባበቁ የናሆም ውጤት ለዩኒቨርሲቲ የሚያሳልፍና የሚያበቃ አልነበረም። የዮርዳኖስም ውጤት እንደዚሁ። ይህ አስደንጋጭ ውጤት ሲታወቅ የሁለቱም ቤተሰቦች ሰማይ ተደፋባቸው። ናሆም በቤት ውስጥ የነበረው ክብር ወደ ውርደት ተቀየረ። ዮርዳኖስም የአባቷን ዓይን ማየት አቃታት። ያ ያሳለፉት የፍቅር ጊዜ በአንድ ጀንበር ወደ መራራ ጸጸት ተቀየረ። አሁን የሚያወሩት ስለ ፍቅር ሳይሆን ስለ መጪው የጨለመ ተስፋ ሆነ። ሁኔታው የባሰ የከፋው ግን ዮርዳኖስ በዚያው የውጥረት ወቅት እርጉዝ መሆኗ ሲታወቅ ነው። በትምህርት ቤት ፍቅር ሰክረው የነበሩት እነዚህ ሁለት ወጣቶች አሁን በህይወት አዙሪት ውስጥ ወደቁ። ናሆም ራሱንና ዮርዳኖስን የሚረዳበት አቅም የሌለው ተማሪ ነበር። ቤተሰቦቻቸውም ተጣሉ። የነበራቸው ብሩህ ህልም በጭቃ ላይ እንደተገነባ ቤት ተደረመሰ። ናሆም ለጉልበት ስራ ወደ ሌላ ክፍለ ሀገር ተሰደደ። ዮርዳኖስ ደግሞ በትምህርት ቤት ጓደኞቿ ዘንድ መሳቂያ ሆና ትምህርቷን አቋርጣ የቤት እመቤት ሆነች። በአንድ ወቅት የተሳካላቸው ጥንዶች ተብለው የሚጠበቁት ወጣቶች ዛሬ በየፊናቸው በጸጸት ባህር ውስጥ ይዋኛሉ። ፍቅር በአግባቡ ካልተያዘና በጊዜው ካልመጣ ህይወትን እንዴት እንዳልነበር እንደሚያደርግ ይህ ትልቅ ማሳያ ነው። ይህ ታሪክ የሚያስተምረን ትልቅ ሀቅ አለ። ተማሪነት የራስን ማንነትና የወደፊት ዕጣ ፈንታ የመገንቢያ ወቅት እንጂ የህይወት አጋርን የመፈለጊያ ጊዜ አይደለም። ፍቅር ክፉ ባይሆንም ያለ ጊዜው ሲመጣ ግን እንደ ሰደድ እሳት ተስፋን ያቃጥላል። ብዙ ተማሪዎች እኔ ራሴን እቆጣጠራለሁ ብለው ያስባሉ። ነገር ግን ስሜት ከአቅም በላይ ሲሆን የማመዛዘን ችሎታ ይጋርዳል። የዛሬው ደስታ የነገውን ስኬት እንዳይበላው መጠንቀቅ ያስፈልጋል። ትምህርት ቤት ውስጥ ለትምህርት የሚሰጠውን ትኩረት እንደሚሰርቅ ማወቅ ይገባል። ውድ ተማሪዎች መጀመሪያ ራሳችሁን ቻሉ። መጀመሪያ ህልማችሁን አሳኩ። ፍቅር በክብርና በጊዜው ሲመጣ ውበቱ ያኔ ነው።